ዘነጋ አይሆንም። የፖለቲካ ፊሎሶፈር ነን፣ ፕሮፌሰር ነን፣ ዶክተር ነን የሚሉ ሰዎች በዚያም የሚጠሩ ሰዎች አሉ። የኢኮኖሚ ዶክተሮች እንዴት ነው ዶክተርናቸውን ያገኙት ስትሉ ሳሚ ሰንሻይን እንዴት ብሎ ባለሀብት ሆነ ብሎ በማጥናት የሱን ታሪክ በመጻፍ የታደሰ ጥላሁንን ታሪክ በመጻፍ የአብነትን ታሪክ በመጻፍ እናንተን ተርከው ኢኮኖሚስት የተባሉ ቢሆንም ሁላችሁም እንደምታውቁት የሚነዳ መኪና እንኳን በወጉ የላቸውም። ዛሬ ደግሞ አሳሽ ነቃሽ እያሉ እነጌታቸው ረዳና ብርሃኑ ነጋ በተገኙበት መድረክ ላይ ስለ ምሁራን ለብልጽግና ያላቸው ሚና ሲያብራሩ ውሏል። ከአልጀዚራው ቃለ ምልልስ በኋላ እንደ ዛሬው ባሉ የጋራ መድረኮች እንጂ በተናጠል አቶ ጌታቸውን ለማግኘት ያልፈቀዱት አብይ ዛሬ የአማካሪና ሚኒስትሮቻቸውን ማብራሪያም አድምጠዋል። የጠቅላይ ሚኒስትሩ አማካሪ ጌታቸው ረዳ እንደ ዛሬው ሳይሆን ከዚህ በፊት ምሁራንና አብይ አህመድን በተመለከተ ያቀርቡት የነበረው ማብራሪያ ግን ብዙዎች የሚያስታውሱት ነው። አንድ ወደ ቤተ መንግስት በምሁርነት የተላኩ ሰው ከዓመታት በፊት አሁን አብይ የተባለ መሪ ያገኘው ግን ህዝብ አጣው ማለታቸውን ተከትሎም ነበር አቶ ጌታቸው በወቅቱ ምላሽ የሰጡት። ምን ይመስለኝ ነበር? መሪን ያጣ ነው ል ነበር። በጣም ብዙ ጊዜ ነው መሪ ያጣን ስል፣ አሁን ደግሞ ህዝብ አጣው። ህዝብ ነው የጠፋው እንጂ መሪስ ነበር የሚል እኔ እድሜ ባይሰጠኝ ደስ ይለኝ ነበር። እናቴ የምትላለች ሰው እስኪጠላህ ድረስ እድሜ አይሰጥህ። ይሄን ከምሰማ እድሜ ባይሰጠኝ መርጥ ነበር። ሳይኮፋንሲ ምን አይነት ደረጃ ላይ እንደደረሰ መሪን ለማድነቅ ብለህ ህዝብ ነው የጠፋው እንጂ በላይቭ ቲቪ ጠቅላይ ሚኒስትር ጽሕፈት ቤት ውስጥ ተቀምጦ እንደው አሁን ሳየው መሪ ሳለን ካሁን በፊት መሪ ነበር የጠፋው፣ አሁን ህዝብ ነው የጠፋው። ህዝብ ፍለጋ መኳተን አንችልም። ህዝባችን ትክክል ነው፣ ጥያቄዎቹ ገና አልተመለሱም። እንደምን መልስ ግን ምልክት ማየት ስለጀመረ በቲፒኤልኤፍ ካሁን በፊት የመመለስ አቅም ሙሉ እምነት ስላለው ሌላ ተጨማሪ ድል ስለሰጠነው የተንቀሳቀሰን ዴሊቨር እናደርጋለን። እንዳትማቻከነች የፋኖ ኃይሎች ከባድ መሳሪያዎች የተማረኩበትና አዛዦች ለጉዳት የተዳረጉበትን ጥቃት አደረሰን ሲሉ ገለጹ። ብልጽግና ደግሞ ትዕግስት የለንም ኢትዮጵያን የማፍረስ ሴራ ነው የሚል መግለጫ አሰራጅቷል። አገዛዙ በአማራ ክልል ለተከታታይ ሳምንታት በተለያዩ ቦታዎች ስብሰባዎች